አድርገው ያስቡሃል። ወደድክም ጠላህም እውነታው ይህ ነው። ሰዎች የሚያዩህ አንተ ለራስህ በሰጠኸው ክብር ልክ ነው። አትቅለስለስ፣ አትሽቆጥቆጥ፣ ደፈር በል። ራስህ ስትንከባከብ ይንከባከቡሃል። ለራስህ የምትሰጠውን ዋጋ አይተው የሚገባህን ክብር ይሰጡሃል። ራስህን ቻል። በፍጹም ከሰው ጠባቂ አትሁን። በህይወትህ ብዙ ፈተና ሊገጥምህ ይችላል። ከሁሉም አስከፊው ፈተና ምን እንደሆነ ታውቃለህ? የሰው እጅ ማየት ነው። ምንም ውለታ ብትውልለት በሰው ልጅ እርግጠኛ መሆን አትችልም። በህይወትህ ከባዱን ቁስል የሚያደርሱብህ ብዙ ውለታ የዋልክላቸው ሰዎች ናቸው። ስለዚህ ይህን የስቶይክ ፕሪንሲፕል ተጠቀም። ዌን ዩ ፎል ዶንት ዌት ፎር ሃንድ ለርን ቱ ጌት አፕ። ስትወድቅ የሚያነሳህን እጅ አትጠብቅ፣ ይልቅ ወድቆ መነሳትን ለራስህ አስተምር። ከድሃ ቤተሰብ መወለድህ እኮ ያንተ ጥፋት አይደለም። አንተ የምትወቀሰው በድህነት ከሞትክ ብቻ ነው ይላል ቢልጌት። የቱርክ አባቶች ለልጆቻቸው የሚነግሩት ታሪክ ነው። ሰውየው በጣም አሞት የባህል ሐኪም ጋር ይሄዳል። ሐኪሙም ምንህን ያመመ ብሎ ይጠይቀዋል። ሰውየውም ሲመልስ ሁሉም ቦታ ያመኛል፣ እጄም፣ እግሬንም፣ ሆዴንም አንገቴንም ስነካው ያመኛል። ሐኪሙ በደንብ አገላብጦ ከመረመረው በኋላ እንዲህ አለው፣ ሙሉ ሰውነት ጤነኛ ነው፣ የታመመው እጅህ ብቻ ነው። ለዛ ነው በእጅ የነካኸው ቦታ ሁሉ የሚያምህ ብሎ ለእጁ የሚሆን መድኃኒት ሰጠው። ያንተም ችግር ተመሳሳይ ነው። ህመም ሌላ ነው፣ የምትወስደው መድኃኒት ደግሞ የሌላ ሰው ነው። እስቲ መጀመሪያ ዋናው የችግርህን ምንጭ ወቀው። የሁላችንም ችግር እኮ ይለያያል። ለሌላው የሰራ መፍትሄ ለአንተ ይሰራል ማለት አይደለም። ስለዚህ የራስህን መድኃኒት መቀመም እንድትችል መጀመሪያ የራስህን ዋነኛ ችግር ወቀው። ሰዎችን ማሳመን ከፈለክ ስለሚያገኙት ጥቅም አትንገራቸው። እያጭበረበርካቸው ይመስላቸዋል። ይልቅ ያልከውን ባለማድረጋቸው ስለሚደርስባቸው ጉዳት ንገራቸው። ሮበርት ቺያልዲኒ በጻፈው ኢንፍሉዌንስ መጽሐፍ ላይ እንዲህ ይላል፣ ሰዎች ለማግኘት ካላቸው ፍላጎት ይልቅ የማጣት ፍርሃታቸው ያነሳሳቸዋል። ለዛ ነው ሐኪሞች ውሃ መጠጣት ያለውን የጤና ጥቅም ከመንገር ይልቅ በቂ ውሃ ለመጠጣት ለኩላሊት በሽታ እንደሚዳርግ የሚነግሩ። የትራፊክ ፖሊስ ቀበቶ የማሰርን ጥቅም አይነግርህም፣ ግን ሁልጊዜ ቀበቶ ታስራለህ። ለምን? ምክንያቱም ቀበቶ አለማሰር የሚያስቀጣውን ገንዘብ ስለምታውቅ። ስለዚህ አንተም ለቢዝነስ ይህን ዘዴ ተጠቀም። ዛሬ ካልወሰድከው በዚህ ዋጋ አታገኘውም፣ ይጨምራል። ቀብድ ካልከፈልክ ሌላ ሰው ሊከራየው ይችላል እያሉ ደላሎች የሚያዋክቡን ለምን ይመስላል? ይህም ፕሪንሲፕል ስለተረዱ ነው። የሚጠሉህን ሰዎች ንቀህ መተው ትዕቢት አይደለም፣ ነፃነት ነው። ሰዎች እንዲያደንቁ እንዲያሞግሱ አትጠብቅ። ይልቅ ቢጠሉህም ግድ የማይሰጥ ሰው መሆንህን አሳያቸው። ያን ጊዜ ያለ ጥርጥር ያሰብከውን ነገር ታሳካል። ከ2600 ዓመታት በፊት ቻይናዊው ፈላስፋ ላኦቱዙ እንዲህ ብሎ ነበር፣ ሰዎች ስላንተ የሚያስቡት ነገር የሚያስጨንቅህ ከሆነ ቀሪ ዕድሜህም በሙሉ የነሱ እስረኛ ሆነ ነው የምትኖረው። ይህ ፍልስፍና ብቻ አይደለም፣ ሳይንስም ጭምር ነው። በ2012 በዩኒቨርሲቲ ኦፍ ሚቺጋን የተደረገ ጥናት ይህን አረጋግጧል። በተደጋጋሚ ከሰዎች አድናቆት የሚጠብቁ ልጆች ለከፍተኛ የአእምሮ ጭንቀት ይዳረጋሉ፣ በራስ መተማመናቸው ይቀንሳል። በሚገርም ሁኔታ ሌሎችን ለማስደሰት ከሚጥሩ ልጆች የበለጠ በራሳቸው ውሳኔ የሚመሩ ልጆች በሰዎች ዘንድ የተሻለ ክብር ያገኛሉ። ስለዚህ የሰዎችን ፊት እያየህ 10 ጊዜ ሐሳብህን አትቀያይር። የራስህ አቋም ይኑርህ።